ሰላም ሰላም የኔ ቴክ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ይሄም አዲስ የ2025 ምርት የሆነች 909D የተባለች ስካን ቱልስ አምጥቼላችኋለሁ። ስካን ቱልስ ታብሌት በሏት፣ በቃ ስልክ በሏት። አብሮት ያው ቪሲአይ ኮኔክተር ሲኖረው ብዙ አይነት ሰርቪስ ፈንክሽኖች አላት ማለት ነው። ከ11 በላይ ሰርቪስ ፈንክሽኖች አላት። እንደምታዩት ኦይል ሪሲት አለ፣ ኢፒቢ ኤሌክትሮኒክስ ፓርኪንግ ብሬክ ሪሲት አላት፣ ቲፒኤምኤስ፣ ቢኤምኤስ ኢንጀክተሮች እና ስቴሪንግ አንግል ሴንሰር ሪሲትም አለው። ትሮትል አንግልን እና ፍሮንት ኤር ላይትስ ላምፕም አጀስት ያደርግልናል ማለት ነው። ያው ባዚች ቱልስ ብቻ ብዙ መኪኖችንም ካቨሬጅ ታደርግልናለች። በጣም አሪፍ ነች። ላይፍ ታይም አፕዴት መሆኗ ደግሞ ለቴክኒሻኖቻችን አሪፍ ነች። ከምን ጊዜም እንጠቀምባታለን ማለት ነው። በውስጧም ቪሲአይ ኮኔክተር እና አዳፕተር አለ እና ሲ ታይፕ ቻርጀር ትይዛለች ማለት ነው። ሃርድዌሯን ስናይ ደግሞ ስፋቷ 5.5 ኢንች ስክሪን ሲኖራት 64 ጂቢ ስቶሬጅም በውስጡ አለ እና 5000 ሚሊ አምፒር ባትሪ ያለው ማለት ነው። ይህም ረዥም ሰዓት ልንጠቀምበት እንችላለን ማለት ነው። አንዴ ቻርጅ አድርገን ረዥም ሰዓት እንጠቀምባታለን እና በጣም እኔ ወድጃታለሁ። እናንተስ እንዴት ነው? እንዴት አያችሁት? ሀሳብ አስተያየት ካለት ያው ኮሜንት ላይ አስቀምጡልኝ። ለእንደዚህ አይነት አዳዲስ ቪዲዮዎች ላይክ፣ ሼር፣ ፎሎ አድርጉን። እናመሰግናለን። ይመቻችሁ።